ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ የካቲት 10 ቀን 2010 ዓ.ም ዕለተ ቅዳሜ ነው። ፕሮግራሙን የምመራላችሁ እስከ ዳር ድረስ ነኝ። ደምስ በለጠና እኔ ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቂ በፊት የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢው ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 563-999-3366 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ እየገለጽን በተጨማሪም amara-media-center.org በመግባት የየዕለቱን ዝግጅት ማዳመጥ እንደምትችሉ የአማራ ሚዲያ ሴንተር አባል በመሆን ወርሃዊ ቋሚ ድጋፋችሁን ማድረግ እንደምትችሉ ልናሳውቃችሁ እንወዳለን። ከዚህ ቀጥዬ የዕለቱን ዝግጅት ዝርዝር ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀድማል። ከዜናው ቀጥሎ ዛሬ ሁለት እንግዶችን ለቃለ መጠይቅ ጋብዘናል። እነዚህ እንግዶች ሀገር ውስጥ ህዝብ ከሚፈልገው አልገዛም ባይነት መንፈስ ጋር የተቀናጀ ስራ እዚህ አሜሪካ ውስጥ ሲሰሩ ቆይተዋል። ሃውስ ሪዞሉሽን 128 በህግ ደረጃ እንዲጸድቅም እየታገሉ ያሉ ሰዎች ናቸው። አገዛዙ ስለ አሜሪካ ኮንግረስ ጽሕፈት ቤት ፈጽማለሁ ብሎ ቃል ከገባው ቃል ውስጥ ስንቶቹን እየፈጸመ ነው? ሌሎች ቀሪ ግዴታዎችስ ምንድናቸው? እነዚህን ጉዳዮችና የማይፈጽም ከሆነስ ምን ሊደርስበት ይችላል? ይህንን ለመፈጸም የቀሩት ስንት ቀናት ናቸው? የሚሉትን ሊመልሱልን ተዘጋጅተዋል። ስለሆነ የዛሬ እንግዶቻችን አድርገን ጋብዘናቸዋል። ይህ ከነሱ ጋር ያደረግነው ቃለ መጠይቅ ሰፋ ያለውን ጊዜ ይዛል። አብራችሁን ልትቆዩ ጋብዛለሁ። ከዛ በፊት ግን የዕለቱን ዜናዎችን እናቅርብ። በመጀመሪያም ርዕሶቹ ኮሎኔል ደመቀ ዘውዱና ንግስት ይርጋ ክሳቸው ተቋረጠ ሲል የወያኔዎቹ የዜና አገልግሎት ኢቢሲ ገለጸ። የወያኔ ትግሬዎቹ አገዛዝ በአገሪቱ ላይ ለሶስተኛ ጊዜ የአስቸኳይ ጊዜ አዋጅ አወጀ። የሚሉት ናቸው የዛሬ ዜናዎቻችን ርዕሶች። ዝርዝሩን ደምስበለጠ እንደሚከተለው ያቀርበዋል። አመሰግናለሁ እስከዳር። ኮሎኔል ደመቀ ዘውዱና ንግስት ይርጋ ክሳቸው ተቋረጠ ሲል የወያኔዎቹ የዜና አገልግሎት ኢቢሲ ገለጸ። በህጋዊ መንገድ የወልቃይት አማራ የማንነት ጥያቄን በማቅረባቸው ምክንያት በስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና ወይዘሪት ንግስት ይርጋን ጨምሮ ከ100 በላይ እስረኞች ክሳቸው እንዲቋረጥ መደረጉ የትግሬዎቹ አገዛዝ ሚዲያ ኢቢሲ በትላንትናው ዕለት ዘግቧል። ኮሎኔል ደመቀ ዘውዱና ንግስት ይርጋ በተጨማሪ ተሻገር ወልደ ሚካኤል፣ ጌታቸው አደመና አታላይ ዛፌ ይገኙበታል ብሏል ዘገባው። ክሳቸው ከተቋረጠው ውስጥ 56 አገዛዙ የግንቦት 7 አባላት ናችሁ በማለት የከሰሳቸው እንዲሁም 41 ከኦነግ ጋር በተያያዘ የተከሰሱ ነበሩ ሲልም አክሏል። ይህን አስመልክቶ በአዴን የሚባለው ስራ አስፈጻሚ ኮሚቴ የካቲት 8 ቀን 2010 ዓ.ም ከትላንት በስቲያ ሐሙስ ላይ በደረሰበት ውሳኔ መሰረት የዋልድባ መነኮሳትን ጨምሮ ከ101 በላይ እስረኞችን እንደሚፈታ አስታውቆ ነበር። ከተፈቺዎቹ መካከል ኮሎኔል ደመቀ ዘውዱ፣ አቶ አታላይ ዛፌ፣ አቶ ጌታቸው አደመ፣ አቶ መብራቱ ጌታሁን፣ አቶ ተሻገር ወልደ ሚካኤል፣ አቶ ተስፋሁን ማንዴ፣ አቶ ፈጠነ ገብርዬ፣ አቶ ነጋ የኔሁን፣ አቶ ብርሃኑ ፈረደ፣ አቶ መከተ መብራቱ፣ አቶ አዱኛ ደምቃ፣ አቶ መላኩ ረዳ፣ አቶ ጎይቶም ርስቀይ፣ አቶ አስቻለው አብርሃ፣ አቶ ይመር ዋኘው፣ አቶ ግዳይ አሰፋ፣ አቶ ደርሶ ተስፋሁን፣ አቶ ላቀው ብርሃኑ፣ አቶ ሲሳይ ዳኘው፣ አቶ ሃጎስ በላይ፣ አቶ ማሙዬ አርኮ፣
አቶ ገብሬ አባይ እነዚህ ከላይ የተዘረዘሩት የወልቃይት ጠገዴ አማሮችና እንዲሁም ወይዘሪት ንግስት ይርጋ፣ አቶ አግባው ሰጠኝ፣ ጀነራል አሳምነው ጽጌ፣ ጀነራል ተፈራ ማሞ፣ ኮሎኔል አንተነህ ደምስና ሌሎች 101 አማሮች ካለምንም ቅድመ ሁኔታ ክሳቸው ተቋርጦ መፈታት እንዳለባቸው መሰማቱን የብአዴን ስራ አስፈጻሚ ኮሚቴን ጠቅሰው የወጡ መረጃዎች አስታውቀዋል። ይህን ውሳኔ ተከትሎም በርካቶቹ በህዝባዊው የአማራ ተጋድሎና የኢትዮጵያውያን የለውጥ አራማጆችን ያስደሰተ ሆኗል። በሌላ በኩል ደግሞ ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምነው ጽጌን ጨምሮ ሌሎች እስረኞችም ይፈታሉ ሲል የትግሬዎቹ ዜና ማሰራጫ ዘግቧል። ዜናውን ኢቢሲ እንዲህ ነበር ያቀረበው። የኢህአዴግ ስራ አስፈጻሚ ውሳኔን ተከትሎ መንግስት ባስተላለፈው ውሳኔ መሰረት በዛሬው ዕለት 101 ሰዎች ክሳቸው እንዲቋረጥ የተወሰነ ሲሆን ከዚህም ውስጥ የግንቦት 7 አባላት ተብለው የተጠረጠሩት 56 ሰዎች፣ የኦነግ አባላት ተብለው የተጠረጠሩት 41 ሰዎች፣ በሃይማኖት አክራሪነት የተጠረጠሩ 4 ሰዎች ክሳቸው እንዲቋረጥ ተደርጓል። ከነዚህም ክሳቸው እንዲቋረጥ ከተደረጉት መካከል አንደኛ ኮሎኔል ደመቀ ዘውዱ፣ ጌታቸው አዳሙ፣ አታላይ ዛፌ፣ ንግስት ይርጋ፣ ተሻገር ወልደ ሚካኤልና ሌሎችም ይገኙበታል። ሁለተኛ በተለያዩ ደረጃ የወንጀል ድርጊት ተሳትፈው ውሳኔ የተላለፈባቸው ፍርደኞች 18 ሰዎች በይቅርታ እንዲፈቱ የፌዴራል የቅሬታ ቦርድ የወሰነ ሲሆን የይቅርታ ውሳኔውም ለሀገሪቱ ርዕሰ ብሔር ቀርቦ ሲጸድቅ ተግባራዊ ይሆናል። ከነዚህም 18 ታራሚዎች መካከል ብርጋዴር ጀነራል ተፈራ ማሞ፣ ብርጋዴር ጀነራል አሳምነው ጽጌ እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ ገልጿል። ይህ በዚህ እንዳለ የአማራ ማህበር በሰሜን አሜሪካ ለአሜሪካ መንግስት ኮንግረስ ሃውስ ሬዞሉሽን 128ን አስመልክቶ ያቀረበው ጥያቄ ላይ የ567 የአማራ እስረኞች በአስቸኳይ እንዲፈቱ የስም ዝርዝር ማቅረቡ ይታወቃል። ከነዚህ የስም ዝርዝሮች ውስጥ ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደመ፣ አቶ አታላይ ዛፌ፣ አቶ መብራቱ ጌታውን፣ አቶ አለነ ሻማ፣ አቶ አዲሱ ሰረበ፣ አቶ ነጋ ባንቲሁን፣ አቶ እስክንድር ነጋ፣ ወይዘሪት ንግስት ይርጋ፣ አቶ አንዳርጋቸው ጽጌ፣ አቶ አንዳለም አራጌ፣ አቶ ዘላለም ወርቅ አገኘው የሚጠቀሱ ናቸው። የዚህን የኤችአር 128 የህግ ረቂቅ ሰነድ አስመልክቶ ዛሬ ከዜና በኋላ በሚቀርበው ቃለ መጠይቅ ላይ ለትግሬዎቹ አገዛዝ በአሜሪካ ኮንግረስ በኩል ለቀረቡለት ጥያቄዎች ዝርዝር ማብራሪያ የሚሰጡ እንግዶች ይኖሩናል። የወያኔ ትግሬዎቹ አገዛዝ በአገሪቱ ላይ ለሶስተኛ ጊዜ የአስቸኳይ ጊዜ አዋጅ አወጀ። አገዛዙ ከዓመት ተኩል በፊት አውጆት ከነበረው የአስቸኳይ ጊዜ አዋጅ ወዲህ ባለፈው ሰኔ ወር መገባደጃ ላይ ከ10 ወራት የአስቸኳይ ጊዜ አዋጅ ቆይታ በኋላ የፓርላማ አባላትን ከእረፍት በመጥራት አዋጁን አንስቻለሁ ማለቱ ይታወቃል። እንደገናም በዚሁ ዓመት በመስከረም ወር መገባደጃ ላይ በጠቅላይ ሚኒስትሩ ሰብሳቢነት የወታደራዊ ኃይል አዛዦች፣ የደህንነት መኮንኖች፣ የክልል መሪዎችን ጨምሮ እንዲሁም የፖሊስና የሚሊሻ ኃይሎችን በአንድ ህዝብ በመከላከያ ሚኒስትሩ በኩል በማዋቀር ይፋ ያልታወጀ አስቸኳይ ጊዜ አዋጅ መደንገጉ ይታወሳል። የጨለንቆ ገበሬዎች ማሳ ላይ እንዳሉ፣ በወልዲያ የጣና ዘገሊላ ለት ታቦት ሲያነግሱ፣ በመርሳ በቆቦና በራያ የተገደሉትን ንጹሃን ዜጎች ሁሉ የተረሸኑት፣ በሐረር ሐማሬሳ በስደተኛ ካምፕ ውስጥ የተገደሉት ስደተኞች ዜጎች ሁሉ በጠራራ ፀሐይ የተገደሉት በዚህ በይፋ ባልተነገረው አስቸኳይ ጊዜ አዋጅ መሰረት ነበር። ምንም እንኳ ሀገሪቱ ይፋ ባልታወጀ አስቸኳይ ጊዜ አዋጅ ውስጥ ብትሆንም የትግሬዎቹ አገዛዝ የሚኒስትሮች ምክር ቤት ነው የሚባለው ትላንት የካቲት 9 ቀን 2010 ዓ.ም ባደረገው ስብሰባ በኢትዮጵያ የጊዜ ገደብ ሳይሰጥ የሚቆይ የአስቸኳይ ጊዜ አዋጅ እንደሚታወጅ መወሰኑ ነው የተነገረው። በዚህ የትግሬዎቹ አገዛዝ አስቸኳይ ጊዜ አዋጅ ላይ የሚኒስትሮች ምክር ቤት አባላት ቀኑን ሙሉ ውይይት ሲያደርጉ ነበር የቆዩት ሲል የአዋጁን ዜና እንዲህ ሲል ኢቢሲ ዘግቦታል። ሰበር ዜና። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ስብሰባ በህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በተዘጋጀ የአስቸኳይ ጊዜ ረቂቅ አዋጅ ላይ ተወያይቶ ውሳኔ አሳልፏል። በዚህም መሰረት መንግስት ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ የመከላከልና የመጠበቅ የሀገርን ሰላምና ደህንነት የማስከበርና የህዝቦችን አንድነትና እኩልነት እውን በማድረግ የዜጎችን በነጻነት የመዘዋወር በመረጡት ቦታ የመኖርና ሀብት የማፍራት ህገ መንግስታዊ መብታቸውን የመጠበቅ ኃላፊነት ያለበት መሆኑን በመገንዘብ
ከቅርብ ጊዜ ወዲህ በሀገራችን አንዳንድ አካባቢዎች ህገ መንግስቱንና ህገ መንግስታዊ ስርዓቱን የህዝብን ሰላም ደህንነት የሚጥስና ለአደጋ የሚያጋልጥ ብሎም የህዝቦችን አንድነት አብሮ የመኖር እሴትን የሚነድ የመንግስትንና የግሉን ዘርፍ የስራ እንቅስቃሴ የሚያስተጓጉል የህግ የበላይነትን የሚያዳክም በምትኩ ደግሞ በኃይል የታገዘ ሁከትና ብጥብጥ እንዲሁም ስርዓት አልበኝነትን የሚያነግስ የበርካታ ንጹሃን ሰዎችን ህይወት ያጠፋና ብሔርን መሰረት ያደረገ ጥቃትና የህዝቦች መፈናቀል እየደረሰ የሀገራችን ኢኮኖሚ እየተጎዳ ንብረት እየወደመ የህዝቡ በሰላም ወጥቶ መግባት እየታወከ እንዲሁም ይህ ሁኔታ እየተስፋፋና እየተራዘመ መሄዱን በመገንዘብ በተፈጠረው ሁከትና ብጥብጥ እየተነሳ በተለያዩ አካባቢዎች የሚገኙ የህብረተሰብ ክፍሎች መንግስት የህግ ጥበቃና ከለላ እንዲያደርግላቸው መንግስትን በተለያዩ መድረኮች ጥያቄ በማቅረባቸው በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን ይህንን አደጋ በመደበኛ የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ ላይ መድረሱንና ህገ መንግስታዊ ስርዓቱን ለመጠበቅ የሚያስችል የአስቸኳይ ጊዜ አዋጅ ማውጣት አስፈላጊ መሆኑ ታምኖበታል። ስለሆነም በኢፌዴሪ ህገ መንግስት አንቀጽ 93 ቁጥር 1 ሀ መሰረት የአስቸኳይ ጊዜ አዋጅ ታውጇል። አዋጁ በሚኒስትሮች ምክር ቤት ከታወጀበት ከዛሬ የካቲት 9 ቀን 2010 ዓመተ ምህረት ጀምሮ የጸና ይሆናል። በአገሪቱ እየታየ ያለውን ስርዓት አልበኝነትና በግለሰቦችና በንግድ ተቋማት እንዲሁም በብሔር ላይ የሚደርስ ጥቃትን ለመከላከል ያስችል ዘንድ የአስቸኳይ ጊዜ አዋጁ መታወጁን ተገልጿል ብሏል። አዋጁ ከላይ እንዳዳመጣችሁት በዚህ አዋጅ ላይ ከላይ እንደተደመጠው የትግሬዎቹ አገዛዝ አገሪቱን መቆጣጠር እንዳቃተው አምኗል። በመላ ሀገሪቱ በአማራ ላይ ሲደርስ በነበረው ብሔር ላይ ያነጣጠረ ጥቃት በጉራ ፈርዳ፣ በቤንሻንጉል፣ በበደኖ፣ በኤሊባቡር ሲደርስ የብሔር ጥቃት ተዋናይ የነበረው የትግሬዎቹ አገዛዝ ስለ ብሔር ጥቃት ሳያነሳ ቆይቶ በአሁኑ አዋጅ ላይ ጥቃት ደረሰበት ያለውን ብሔር ሳይጠቅስ አልፏል። ይህ አስቸኳይ ጊዜ አዋጅ በማን እንደሚመራ የተገለጸ ነገር ባይኖርም አገዛዙ ጭንቀት ውስጥ የገባ መሆኑን ማሳያ እንደሆነ እየተነገረ ነው። አዋጁ በትላንትናው ዕለት ታወጀም አልታወጀ በአገሪቱ ህዝብ ላይ በመከላከያ ወታደሮች ግድያና ጭፍጨፋ ሲደረግ ቆይቷል። እንደ ብዙዎቹ አስተያየት አገዛዙ ከዚህ አዋጅ በኋላ እንጥፍጣፊ የስልጣን ባለቤትነት በአገሩ ላይ እንደሌለው የታየበት ነው ብለውታል። የሚሉት ናቸው የዛሬ ዜናዎቻችን። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። የተከበራችሁ አድማጮቻችን የዛሬ እንግዶቻችን ኤችአር 128ን በኮንግረስ ለማጽደቅ ትልቅ ተግባር ሲፈጽሙ የነበሩት ወንድሞቻችን ናቸው። አቶ ቴዎድሮስ ትርፌና አቶ ተመስገን መንግስቱ የዛሬ እንግዶቻችን ናቸው። እነዚህ ወንድሞች የአማራ ማህበር በሰሜን አሜሪካ ውስጥ የሚሰሩ ናቸው። ኤችአር 128ን በተገቢው መንገድ ውሳኔ ሊያገኝ የሚችልበት መንገድ ሲከታተሉና ሲሰሩ ቆይተዋል። አሁንም በሀገራችን እንደሚታየው ብዙ ለውጦች እያስተዋልን ነውና ምን ተሰርቷል፣ በዚህ በኩል ወደፊትስ ምን ይሰራል በሚለው ላይ ለማነጋገር እነዚህን ሁለት ወንድሞቻችንን ጋብዘናል። ጤና ይስጥልኝ አቶ ቴዎድሮስ፣ አቶ ተመስገን እንደምን አላችሁ? ጤና ይስጥልን። የመጀመሪያው ጥያቄ ኤችአር 128 መሰረታዊ ሁኔታው ወይም ይዘቱን ብታስጨብጡን ለአድማጮቻችን። እሺ፣ አመሰግናለሁ። ደምስ ስከዳር የአማራ ድምጽ ሬዲዮ በዚህ ጉዳይ ላይ ሐሳባችንን እንድናካፍል እድሉን ስለሰጠን እናመሰግናለን። እንግዲህ ወደ ጥያቄው ስገባ የኤችአር 128 የሚባለው ረቂቅ ሰነድ እንደ ሰነድ ከተዋወቀ እንግዲህ አንድ አመት ሊሆነው ነው። ይሄ ሰነድ ባለፈውም ጊዜ እንግዲህ በተደጋጋሚ በዚህ ጉዳይ ላይ ለመግለጽ እንደሞከር ነው በጥቅሉ የሚያተተው የኢትዮጵያ መንግስትን የሰብአዊ መብት አያያዝ በጥቅሉ የሚያስቀምጥ ነው። ዝርዝር ነገሮችን
በውስጡ ያካትታል። የሰብአዊ መብት አያያዙን ብቻም ሳይሆን ከሱም ጋር ተያይዘው እነዛ የሰብአዊ መብት አያያዞች ለውጥ ካላመጡና መስመር ካልያዙ ከዛ በኋላ የሚከተሉ ጫናዎች እንደሚኖሩ የሚጠቁሟቸው ነገሮች አሉ። በተለይም ደግሞ በዋናነት የሚጠቀሰው የግሎባል ማግኒፊሲቲ አክት ተብሎ የሚጠቀሰው የዓለም አቀፍ ሕግ አለ። የአሜሪካ ያጸደቀችው ዓለም አቀፍ ሕግ በዛ ስርዓት ውስጥ ተሳትፎ የሚያደርጉ ህዝቦቻቸውን የሚጨቁኑ የሚገሉ ይህን ሁሉ በህዝባቸው ላይ በደል የሚያደርሱ የመንግስት ባለስልጣናት እነሱን ተጠያቂ የሚያደርግ ነው። ለይቶ በተለይም ደግሞ ከመንግስት ለይቶ የመንግስት አካላትን ያንን በደል የሚፈጽሙትን ተጠያቂ የሚያደርግ ነው። እንደሚታወቀው እንግዲህ እነዚህ በዛ ስርዓት ውስጥ ያሉ ባለስልጣናት የሚተማመኑበት ከህዝብ የሚዘርፉትን ገንዘብና በጣም በኋላ በዱለት የሚኖሩትን ህይወት ነው ያለሙ ይሄንን ሁሉ በደል የሚፈጽሙት። ይሄ ረቂቅ ህግ ነው ሲወጣ ያ ሁሉ እንግዲህ ተስፋ ብቻ ነው የሚሆነው ማለት ነው። ከያሉበት አድኖ መያዝ እንዲቻል ያን እድል ይፈጥርልናል። ያው የኢትዮጵያ ህዝብ የዘረፉት በሚሊዮን የሚቆጠር አንዳንዶችን በቢሊዮን የሚቆጠር ገንዘብ እንዳያንቀሳቀሱ አካውንታቸው እንዳይንቀሳቀስ እገዳ ሊያስደርግ ይችላል። እንደዚህ አይነት በጣም ጥሩ ለጭቁኑ ህዝብ እንደ መፍትሄ ሊሆኑ የሚችሉ ነገሮች ተዘርዝረዋል በረቂቅ ሰነድ ውስጥ። ያ ብቻ ግን አይደለም። ዋናው ነገር ምንድነው? እንደሚታወቀው የአሜሪካን መንግስት ለዚህ ጨቋኝ መንግስት የፖለቲካ እውቅና መስጠቱና ከዛም በላይ ደግሞ በተለያየ ጊዜ ራሳቸው እንደሚገልጹት ከራሳቸው ኢንተረስት አንፃር ከሴኩሪቲያቸው ጋር በተያያዘ ጥሩ አገልጋያቸውና እዛ አካባቢ ያለውን ቀጠና የሴኩሪቲ ጉዳይ ጥሩ ፓርትነራቸው ስለሆነ የወያኔ መንግስት እንደ ትልቅ የፖለቲካ እውቅና ሲሰጡት ቆይተዋል እስካሁን ድረስ። ከዛም በላይ እንደሚታወቀው የአሜሪካ መንግስት ትልቅም ዶነር ነው፣ ከፍተኛው የገንዘብ ምንጭ ነው፣ በተለያየ መልኩ ማለት ነው። እዛ በሚሄድ የገንዘብ እርዳታ በብድር እንዲሁም በተለያዩ ነገሮች ከፍተኛ የገንዘብ ምንጫቸው ነው። በእነዚህ በዚህ ረቂቅ ሰነድ ውስጥ የአካውንታቢሊቲ ጉዳይ ተነስቷል። የአሜሪካ መንግስት የአሜሪካ ህዝብ ታክስ ከፋዩ ህዝብ እየተሰበሰበ ኢትዮጵያ መንግስት ኢትዮጵያውያንን ሊጠቅም በሚችል ፕሮጀክት ላይ ጠቃሚ እንዲሆን የሚላከው ገንዘብ የሚሰጠው እርዳታ ምን ላይ ነው የሚውለው የሚለውን ኮሽን ያደርጋል። የአካውንታቢሊቲን ጉዳይ ያነሳል። እንግዲህ እንደሚታወቀው የወያኔ መንግስት ከአሜሪካን ብቻ ሳይሆን ከመላው ዓለም የሚሄድን የገንዘብ ድጋፍና እርዳታ ለኢትዮጵያ ህዝብ የሚሄድን የገንዘብ እርዳታና ድጋፍ ዜጋዎችን ለመግደል ነው የሚጠቀምበት። ልፍ ሲልም ለራሳቸው ባለስልጣናቱ የራሳቸውን የሀብት ለማካበት ያው ህዝቡን የሚዘርፉት ነው የሚሆነው። ስለዚህ ይሄም አንድ አካውንታቢሊቲ ጉዳይ ጥያቄ ያነሳል ማለት ነው። ከዛም በላይ የሰብአዊ መብት አያያዝ ጉዳይ ጥያቄ ከተደረገበት የፖለቲካ እውቅናውም የሚሰጡትም የፖለቲካ እውቅና እየደበዘዘ ይሄዳል ማለት ነው። እንደምታውቁት እንግዲህ ያለፈው ጊዜ ኦባማ ኢትዮጵያን በጎበኘ ጊዜ በሚያሳፍር ሁኔታ 100% ተመረጥኩ የሚልን አንድ አምባገነናዊ መንግስት በዲሞክራሲያዊ በሆነ መልኩ የተመረጠ መንግስት ብለው ፖለቲካ እውቅና ሰጥቶታል። ይሄ ለነሱ ትልቅ ድል ነበረ። ግን ከዛ በኋላ ነገሮች እየደበዘዙ እዚህ ያለው ኃይል በሚያደርገው እንቅስቃሴ ያንን ነገር መስበር ተችሏል። ስለዚህ በረቂቅ ሰነድ ውስጥ እነዚህ ነገሮች ሁሉ ተካተዋል። በጣም ብዙ ዝርዝር ነገሮች አሉት። ለጊዜው እነዚህን ለመጥቀስ ያህል እንግዲህ ይሄንን ያለው አቶ ቴድሮስ የምትጨምርበት ነገር ካለ? First, I just wanted to thank you for having us on your program to talk about a very important matter for our people and about work that we've been doing to support our people back home in their struggle. Just to add to, I think Temesgen did a very good job of covering what we've been doing and what HR 128 is. Just a few things to add to that, to House Resolution 128, is that it gave our organization, when we started, an opportunity to educate members of Congress about the oppression of Amara people under TPLF the past 27 years. There are now 77 members of Congress who have co-sponsored or supported or have said they will vote for, meaning they will vote for House Resolution 128. That means now there are 77 members of Congress who understand the situation in Ethiopia, who understand the situation of the situation that Amaras are in
under this government. That has never happened before. We have always given the relationship between Ethiopia and the United States government. We have always given that to TPLF. We have never been part of this conversation. What we have done as an organization when we organized in 2016 is said we need to be part of this conversation. We need to tell the truth. We need to tell the facts about this government and what they've been doing to Amara people, about the ethnic cleansing, the systematic depopulation of Amaras, and the lack of political space. And so this was absent from the conversation. So it allowed us to educate these members of Congress about what's going on in Ethiopia. And this is very powerful because Ethiopia is a very, very poor country. It receives almost 60% of its budget from donors like America and Canada and other Western governments. So if we, as Ethiopian Americans, as Amaras organized here, if we can be part of this conversation and tell the truth, we can put a freeze on that money. We can put a hold. We can hold them accountable. We have a lot of power here in America. It's just that we've never used it before. For the first time, as people here in the diaspora, we have begun to use our power here in this country, which is based on representative democracy. We are using our representatives to hold accountable these, TPLF government and the way that they've been governing our people. One of the things also that's very important is that the resolution asks for the State Department and USAID to hold, for accountability of the U.S. tax dollars and to work closely with the Ethiopian government to improve democracy and human rights. So that means America doesn't do a very good job of accounting for the billions of dollars that it has been giving to TPLF. And now it's asking for the U.S. State Department to hold them accountable, to monitor the money. Where is it going? How is it being used? And this has not been done before. So there's a lot of pressure that's being put on this government by the U.S. government through these two resolutions, as well as our interaction with the State Department. So that's really all that I have to add in terms of the resolution and what it will do. Thank you. የሚቀጥለው ጥያቄ የሚሆነው እንግዲህ ይህንን ድሃፍ ሬዞሉሽን ባለፈው ሂሪንግ ካረጋችሁ በኋላ የኢትዮጵያ መንግስት ያሳያቸው ለውጦች አሉ። ምክንያቱም እስረኞችን ፈትቼ ሙዚየም አድርጋለሁ ማለት ደረጃ ደርሶ አሁን ሰሞኑን እንደምናየው በተከታታይ የተወሰኑ እስረኞችን ፈቷል። ዛሬም ደግሞ በተጨማሪ የወልቃይት ኮሚቴዎች ወደ አካባቢ የታሰሩትን እነ ኮሎኔል ደመቀ ዘውዱን እነ ንግስት ይርጋን ፈቷል እና ይህ ነገር ከዚህ ሀውስ ሬዞሉሽን ጋር የተያያዘ ነገር አለው ወይ? አስተዋጽኦ አድርጓል ወይ? ከዚህም በላይ ደግሞ የኢትዮጵያ መንግስት ከዚህ ህግ አንጻር ወይ ከዚህ ሰነድ አንጻር የሚጠበቅበት ነገር ምንድን ነው? Thank you, Skadar. So the connections there's a direct connection between House Resolution 128 and the release of many of these thousands of these prisoners, but especially our heroes like Colonel Demeka, Getachew Adama, Nigist Shirga, Atari Zafar, Iskandar Nega, all these people have been released. When we started our organization, Amara Association of America, was inspired by our people back home when they began their protests in Gondar and Bahardar and other places. It is an inspiration of our people who began organizing back home. We realized we had to organize in America as Amara Association of America to reflect those concerns, to make sure that the concerns of our people was heard globally. So we knew that we have power in America if we decided to use it. So once our work started in 2016, before House Resolution 128, it was called House Resolution 168. But there was nothing about Amaras in House Resolution 168. Nothing. Zero. So we went and started meeting our members of Congress, writing, emailing, visiting, making phone calls about the situation in Ethiopia, about what was happening to Amaras. We connected with the Congressman Chris Smith, who introduced House Resolution 168 in 2016. We got many members of Congress to co-sponsor House Resolution 168. Co-sponsor meaning support, saying they will vote for House Resolution 168. Because of our work and our efforts, we started having a direct working relationship with Chairman Chris Smith, who is the chairman of the Subcommittee of Africa, who introduced House Resolution 168. So when there was a press conference for House Resolution 168 in September of 2016, we were invited to that. Again, but we didn't have a chance to have House Resolution 168 put on the House floor for a vote because of the
upcoming presidential election and the congressional election, it was reintroduced again in February of 2017. At that time, again, Congressman Chris Smith's office, the Subcommittee of Africa chairman, invited us to speak at the press conference. At that press conference, we had an opportunity before the world to tell the world about what has been happening to Amaras for the last 27 years under the TPLF rule. We also there, for the first time in Congress, called out the names of our heroes, Colonel Demeka Zodu. We had to make sure that the world knows who our heroes were and why Amaras were protesting. Because they did not have a voice back home, we had to make sure that they have a voice here in America and that their voice would be heard globally. If you speak in the halls of Congress, the whole world is going to hear you. Again, in March, when after the House Resolution 128 was reintroduced in February, in March 9th, there was a hearing, a congressional hearing, where we were asked to speak. We spoke in very detail about the ethnic cleansing of Amaras in their historical lands, about the forceful annexation of their land, and about the systematic depopulation. We called the names of all the officers of all the Wolkayit Amara Identity Committee members, Colonel Demeka, Atalay Zafe, Getachew Ademe, and also Gobe, because at that time he had died. And in all of our emails, in all of our meetings, in all of our conference calls, in all of our face-to-face meetings with all these members of Congress, we made sure that these policymakers know the names of our leaders. Not only have we been working with policymakers, U.S. members of Congress, we have also been working with international human rights organizations such as Human Rights Watch, Amnesty International, and Freedom House to make sure they know what is going on the ground. When we get the information on the ground, we give information to these international human rights organizations. That's why we were able to put Colonel Demeka's name and other members of the Wolkayit Amara Identity Committee in the joint press release that was released by Human Rights Watch and Amnesty International, that these men were prisoners of conscience. They were not criminals, but they were prisoners of conscience who were fighting and advocating for their people. So we made sure at every point that, policymakers and decision makers knew who our leaders were so that it would never be forgotten. The other thing that we did is in January 29th, there was a negotiation with the office of the majority leader of the House. His name is Kevin McCarthy. The majority leader of the House is in charge of putting a legislation on the calendar for a vote. The Ethiopian government had threatened that they will stop cooperating in terrorism operations. They have said to give them more time to change. That they will be changing, that they're going to change their policies, they're going to, let, prisoners out to give them more time. So as part of that negotiation, we made sure that the names of our key leaders were in there. At the top of that name was Colonel Demeka's name. Getachew Ademe's name was there. Nigis Yirga's name was there. Iskender Nega's name was there. We knew if some of these key leaders were released, the rest would be released. So we made sure at that negotiation table, in the presence of Chairman Chris Smith, Congressman Kaufman, as well as the majority leader's office, we made sure that these individuals' names were as part of the negotiation that should be released, that the Ethiopian government should release these individuals. So the release of all these people from prison is the Ethiopian government trying to say, we're changing. We have political prisoners here. We're releasing them. They're trying to find a way to not have this, to tell the government, the U.S. government, to say, this legislation is not needed anymore. It's not needed. We're changing on our own. So they're trying to distract the world about what's happening in Ethiopia. So it is tight because we've been fighting for their release. We're thankful that they're out, that they can return to their families and be with their families. They never should have been arrested. They should never have been in jail because these people are not criminals. So we're happy that they're out, but these are people who should have never been in jail anyways. እሺ ትንሽ ልጨምርበት። እንግዲህ ቴዲ በደንብ ጉዳዩን በዝርዝር ገልጾታል። እንግዲህ ቴዲ ዘርዘር አድርጎ የገለጸው የአማራ ማህበር በሰሜን አሜሪካ ተሞክሮ ምን ይመስላል ከዚህ ረቂቅ ሰነድ ጋር እና ከዛም በኋላ አሁን አገሪቱ ላይ በተለይ ሰሞኑን ያለፉትን ሁለት ሳምንታት እየተከሰተ ያለው ነገር ምን ያገናኘዋል የሚለውን ነገር በደንብ በዝርዝር ገልጾታል። እኔ የተወሰኑ ነገሮችን እጨምራለሁ። ቴዲ ካላቸው ከተቃቀሳቸው ነገሮች ደግሞ የተወሰኑትንም ለማብራራት እሞክራለሁ። ግንኙነት አለው ወይ? በቀጥታ ግንኙነት አለው። ይሄ የሆነ ያለው ነገር
ቅድም እንደገለጽኩት በዚህ ረቂቅ ሰነድ ውስጥ የተካተቱት 1 2 3 ተብሎ የተዘረዘሩት ነገሮች አይደሉም በዋናነት እንደ ትልቅ ግብ የሚታዩት። በዋናነት ምንድነው የወያኔ መንግስት ኢንተርናሽናል ኮሚኒቲ ጋር በተለይም ደግሞ ከአሜሪካ መንግስት ጋር ለራሳቸው ኢንትረስት ሲባል በተፈጠረ መልካም ግንኙነት እስካሁን ድረስ የህዝቦች ጩኸት እንዲሁ ተዳፍኖ ኑሯል እና ያንን ህዝባችንን ዋይታና ጩኸት የሚያስተጋባ እዚህ ያለው ኃይል እዚህ ግባ የሚባል እንቅስቃሴ አልነበረምና በተለይም ደግሞ እንግዲህ በተደራጀ በመናበብ መልኩ ማለት ነው የሀገር ቤቱና እዚህ ያለው እንቅስቃሴ መናበብ ሲችል የሚያመጣውን ለውጥ ነው አሁን እያየን ያለ ነው። ሀገር ቤት ያለው ድምጽ እዚህ በሚገባ ማስተጋባት ስንችል ቅድም እንደገለጽኩት የረቂቅ ሰነዱ ጉዳይ ብቻ ሳይሆን አጠቃላይ ለዚህ አምባገነን መንግስት የፖለቲካ እውቅና የሚሰጠው ዓለም አቀፉ ማህበረሰብ ጥያቄ ውስጥ ያስገባዋል። ስለዚህ ይሄ ረቂቅ ሰነድ HR 128 እያመጣው ያለው ለውጥ እሱ ነው። እንግዲህ ይሄ ረቂቅ ሰነድ ኮንግረስ ኢንትሮዲዩስ ከተደረገ እንግዲህ ከአለፈው ዓመት የፌብሩዋሪ 15 ጀምሮ ወያኔ የተለያየ ስራ ሲሰራ ቆይቷል። ይሄን ሰነድ ለማደናቀፍ ማለት ነው። አሁንም እዚህ እየተደረገ ያለው የዛ አካል የሆነ ነው። ያ እንግዲህ ነገሮችን ለማያያዝ ነው ይሄንን የምጠቅሰው። ፌብሩዋሪ 15 ያለፈው ዓመት ማለት ነው 2017 ከተዋወቀ በኋላ እንግዲህ ሁላችሁም እንደምታውቁት ወያኔ መጀመሪያ የወሰደው እርምጃ ይሄ ሰነድ ምን አይነት ጫና እንደሚያስከትልባቸው ስለሚያውቁ በቀጥታ ያደረጉት ነገር የውጭ ላቢንግ ፈርሞችን ነው የቀጠሩት። እንግዲህ እዚህ ሀገር ቅስቀሳ የሚሰሩ እንደዚህ ህጋዊ እውቅና ያላቸው የተለያየ ጊዜ በመንግስት መዋቅር ውስጥ ስራ ይሰሩ የነበሩ ሰዎች ላቢንግ ፈርም የቅስቀሳ ድርጅት ከፍተው ይሰራሉ። የሀገሪቱ የመንግስት ስርዓት የሚሰራው በእንደዛ አይነት ስራ ነውና ወያኔም ያንን አጋጣሚ ተጠቅሞ ከደሃው የኢትዮጵያ ህዝብ በተዘረፈ ገንዘብ ሚሊዮንስ ዶላር አፍስሶ እንደዛ አይነት ላቢንግ ፋርም ቀጥሮ እንቅስቃሴ ጀመረ። በራሳቸው መቋቋም የሚችሉት ነገር እንዳልሆነ ሲያውቁ እዚሁ አሜሪካኖችን ቀጥረው በገንዘብ በወር 150 ሺህ ብር እየከፈሉ ነው ያንን ስራ የሚያሰሩት ማለት ነው። ያ ላቢንግ ፈርም ኮንትራክት የወሰደው በቀጥታ ይሄንን ረቂቅ ህግ ለማደናቀፍ ነው፣ አንድም በሌላም ለማደናቀፍ አልሆነም። በዚህ ረቂቅ ሰነድ ላይ በተለያየ ፖዚሽኑ አጋጣሚ ሆነው የስራ ተሳትፎ የሚያደርጉት የኛን ድርጅት ጨምሮ በጣም ትልቅ ጥረት ተደርጓል። እየተገፋ የላቢንግ ፈርሙንም ጥረት እያደናቀፍን በሳብ ኮሚቴ ደረጃ አልፎ ለሙሉ ምክር ቤቱ ምርጫ እንዲቀርብ አለፈ። ያ እንግዲህ በጣም ትልቅ ምዕራፍ ነበረ። ምክንያቱም በኒውስ ኮሚቴ ደረጃ የአፍሪካ ኒውስ ኮሚቴ ደረጃ ያንን ደረጃ ካላለፈ ለዋናው ምክር ቤት ስለማይቀርብ ያ በራሱ አንድ ደረጃ ነበርና ያኔ እንግዲህ ሴፕቴምበር 19 ማለት ነው 2017 ያኔ የስትራቴጂ ለውጥ አመጡ። ምክንያቱም አንደኛው ምዕራፍ አለቀ፣ ሁለተኛው ምዕራፍ ወደ ዋናው ፍሎር መቅረብ ስለሆነ ስትራቴጂ ለውጥ አደረጉና የተለያዩ ነገሮችን ማድረግ ጀመሩ። እንግዲህ ካስታወሳችሁ ከኦክቶበር 2 2017 ለሙሉ የኮንግረስ ፍሎር ለምርጫ ይቀርባል የተባለው ረቂቅ ሰነድ የኢትዮጵያ መንግስት ቀጥታ ከአሜሪካ መንግስት ጋር ግንኙነት ነው ያደረገው። ይሄ ረቂቅ ሰነድ ለምርጫ የሚቀርብና ከሆነና ለመጽደቅ የሚሄድ ከሆነ ከሴኩሪቲ ጋር በተያያዘ ያለንን ግንኙነት እናቆማለን፣ ድሮቻችንን ከሶማሌ እናስወጣለን፣ እንደዚህ አይነት የሚሆኑ ማስፈራሪያ የሚመስሉ የብላክሜል ለማድረግ ሞክረዋል። እንግዲህ ያ ሁለተኛው ምዕራፍ ማለት ነው። ያም ቢሆን ሰነዱን እንዲጸድቅ ግፊት የሚያደርጉት ኃይሎች ወደ ኋላ አላስቆማቸውም። እንደውም የበለጠ ተጠናክረን እንድንሰራ ነው ብሉን የሰጠን። በደንብ በመናበብና በተደራጀ ሁኔታ ስራው እየተገፋ እንግዲህ ያለፈው ጃንዋሪ 29 2018 ማለት ነው ከማጆሪቲ ሊደር ኬቪን ማካርቲ ኦፊስ ጋር ድርድር የተካሄደበት እንግዲህ ዋናው ዩኤን ከፍተኛ ኦፊሻሎች በተገኙበት ስለ ጉዳዩ ድርድር የተካሄደውና ውይይት የተካሄደው ይሄ ረቂቅ ሰነድ ወደ ፍሎር እንዲቀርብ የኢትዮጵያ መንግስት የብላክሜል ለማድረግ ለማስፈራራት እየሞከረ ያለው እንደገና ደግሞ አንዳንድ የሚታዩ የሚመስሉ ለውጦችን እያደረገ ያለው እንዲሁ ለማታለልና ይሄንን ጊዜ ለማለፍ የሚያደርገው ጥረት እንጂ መሰረታዊ የሆነ ለውጥ ሊያመጣ አይችልም፣ ሊያመጣም አይደለም። አሜሪካ ከሰብአዊ መብት ጋር የሰብአዊ መብት ተቆርቋሪ ነኝ የምትል ከሆነ ዓለምም በዚህ ጉዳይ ላይ ተቆርቋሪ ነኝ የሚል ከሆነ ዩኤንም ይመለከተኛል የሚል ከሆነ ይሄም እንግዲህ ተግባራዊ የሆነ አንድ እርምጃ ያስፈልጋል ተብሎ የተለያዩ ዲማንዶች ቀርበዋል። እንግዲህ የእስረኞቹ እንዲፈቱ እስከ ፌብሩዋሪ 28 ድረስ
እንግዲህ ይሄ በያዝነው ወር ማለት ነው ከሁለት ሳምንት የቀረው ዩኤን ገብቶ የገለልተኛ የሆነ ኢንቨስቲጌሽን እንዲያደርግ ፍቃድ እንዲሰጥ የኢትዮጵያ መንግስት ካልሆነ ግን ይሄ ረቂቅ ሰነድ ወደ ሙሉ ኮንግረስ ለምርጫ እንደሚቀርብ ከማስጠንቀቂያም ጋር ማስጠንቀቂያ አዘል መመሪያ ነው የተሰጣቸው። ይሄ እንግዲህ የኢትዮጵያ መንግስት ሁለት አጣብቂኝ ነገር ውስጥ ነው የሚከተው። አንደኛው ዩኤን እስከዛሬ ድረስ 11 ጊዜ የገለልተኛ የሆነ ኢንቨስቲጌሽን ለመስራት ጥያቄ አቅርቦ ምላሽ አልተሰጠውም። ምላሽ አይሆንም ብቻ ሳይሆን ምላሽም አልተሰጣቸውም። ስለዚህ አሁን ይሄ ከዚህ ረቂቅ ሰነድ ጋር በተያያዘ የዩኤን ጥያቄ መቅረብ አንድ በራሱ ለነሱ በጣም ከፍተኛ ጫና ነው፣ ሊቀበሉት የማይችሉት ጫና ነው። ያ ካልሆነ ደግሞ ይሄ ረቂቅ ሰነድ ለሙሉ ኮንግረስ ለምርጫ እንደሚቀርብ ተነግሯቸዋል። ስለዚህ ሁለተኛውን ምዕራፍ ሉዝ አድርገዋል ማለት ነው። ስለዚህ እንደ አማራጭ ያሉት ነገር ምንድነው? ከዚህ በኋላ ያለፈው ድርድር ላይ ኬቪን ማካርቲ ኦፊስ ጋር በተነበረው ድርድር ላይ የቀረቡት ዲማንዶች አሉ። የኢትዮጵያ መንግስት በአስቸኳይ ሊወስዳቸው የሚገባ እርምጃዎች ተብለው በዝርዝር የተዘረዘሩ ነገሮች አሉ። እነዛ ውስጥ እንግዲህ እስረኞችን መልቀቅ፣ አሁን እየተለቀቁ ያሉት እስረኞች ሊስት በቀጥታ ገብቷል እና ያንን እያደረጉ ሊስት ስንል እንደው ግልጽ ለማድረግ ያህል ዛሬ የተለቀቁት የአማራ የሰሜን ጎንደር አካባቢ የወልቃይት ኮሚቴ ዝርዝር ስማቸውን ለማለት ነው። ሊስት ስንል አይደለም እነ ኮሎኔል ደመቀን እና አታላይ ዛፌን እነ ንግስት ይርጋን የመሳሰሉትን ሁሉ የኮሚቴዎችን የወልቃይት ኮሚቴዎችን ጨምሮ ሌሎች በስም ዝርዝር ተጠቅሰው ገብተዋል ማለት ነው አይደለም? እውነት ነው። መሪዎቻችንን ሁሉ በዛ ዝርዝር ውስጥ አካተናል። የህዝብ ድምጽ ለመሆን ለህዝብ የሚታገሉ መሪዎች ሁሉ በዛ ውስጥ ተካተዋል። እንግዲህ አንተም እንደተቃቀስካቸው ቴድም ቅድም ሲጠቃቀስ ነበረ። ከአማራው ተጋድሎ እንቅስቃሴ ጋር በተያያዘ እንግዲህ የወልቃይት የማንነት አስመላሽ ኮሚቴ አባላት እነ ጀግኖቻችን እነ ኮሎኔል ደመቀ እና አታላይ ዛፌ እነ ሌሎችም እነ ንግስት ይርጋንም ጨምሮ በዚህ ሰነድ ውስጥ ዝርዝር ውስጥ የተካተቱ ናቸው። ይሄ እሱም ብቻ አይደለም። እንግዲህ ሁለት ቀን እንደዚህ 3 ቀን በፊት የተፈቱትንም እነ በቀለ ገርባን ሌሎችንም እነ ጋዜጠኛ እስክንድር ነጋ እና አንዱዓለም አራጌ ይሄ ሁሉ በዛ ሰነድ ውስጥ የተካተተ ነው ማለት ነው። ከዛ እንቅስቃሴ ውጭ የሆነ አንዳችም ነገር እየተደረገ አይደለም። የሚያደርጉት ነገር ሁሉ ኦልሬዲ የተጠየቁት ነው። አሁን ያንን እያደረጉበት ያለው ምክንያት ጫና ውስጥ ገቡ። የተጠየቁት ነው ወይንስ እንዲፈጽሙ የተነገራቸው ነው? በእናንተ ጋር በተሰራው የአማራ ማህበር በሰሜን አሜሪካ እና ሌሎች የኢትዮጵያን ማህበረሰቦች አንድ ላይ ሆናችሁ ይሄንን ሃውስ ሬዞሉሽን 128 ስታስቀምጡ እንዲያደርጉ የተወሰነላቸው ነው እንጂ በፈቃዳቸው የሚያደርጉት ነው ብለህ ነው የምትነግረኝ አሁን ያለው ወይንስ በዚህ ህግ መሰረት ተገደው ነው የምትለኝ? ደብስ ጥሩ ነው ያነሳው ጥያቄ። እንግዲህ እንደሚታወቀው የኢትዮጵያ መንግስት እኮ አሁን ይሄንን እርምጃ እየወሰደበት ያለው አንዳች የሆነ ጫና እንደተደረገበት ማንም ሰው የሚያውቀው ነው የሚሆነው። የትኛው ጫናው ምንድነው የሚለው ነው እንጂ ይሄ መንግስት በጠራራ ፀሐይ ያሰራቸውን መሪዎች ነው እንግዲህ እየፈታ ያለው። በጠራራ ፀሐይ የወጣትን ስንት ወጣትን ደም ያፈሰሰ ሰላማዊ ሰልፍ ወጣት ደም የሚያፈስ አፋኝ መንግስት ነው አሁን እስረኞችን ፈታው የሚለው። ከማዘንና እነሱ እንደሚያስቡት ወይም ደግሞ ሊነግሩን እንደሚሞክሩት ከነሱ ቅድስና የመጣ ነገር ሳይሆን ትግሉ በራሱ ያመጣው ጫና ነው። እንግዲህ ይሄ በራሱ ብቻውን የፈጠረው ጫና ነው ብለን ለመናገር አንችልም። ሁሉም ነገር የተሳሰረ ነገር ስለሆነ አገር ቤት ያለውን ጫና ደግሞ እዚህ እኛ ማስተጋባት ስንችል እነዛ ሁሉ ተደራርበው በተፈጠረባቸው ጫና ነው። በተለይ ደግሞ የኢንተርናሽናል ኮሚኒቲው የአሜሪካን መንግስትና በተለይ ደግሞ ዩኤን እና የአሜሪካን መንግስት አንድ ሁለት የሌለው ነገር አስቀምጠውላቸዋል። እነዚህን እስረኞች ፍቱ፣ ዩኤን ገብቶ የተባበሩት መንግስታት ድርጅት ገብቶ ገለልተኛ የሆነ የማጣራት ስራ ይስራ። እነዚህ ነገሮች እንዲደረጉ ፌብሩዋሪ 28 ዴድላይን ተሰጥቷቸዋል። ይሄን እንዲያደርጉ ማለት ነው። አስገዳጅ ናቸው እንግዲህ የተሰጡት ትዕዛዞች ማለት ነው። ካልሆነ የሚከተሉት ነገሮች አሉ። ከዛ በኋላ የሚመጡ ነገሮች አሉ። የፖለቲካ እውቅናን ማጣትም ሌሎችም ነገሮች ይከተላሉ። ስለዚህ በዚህ ረቂቅ ሰነድ ውስጥ የነበረው ጉዞና አሁን አገር ቤት እየሆነ ያለው ነገር በቀጥታ የሚገናኙ ናቸው። የካሁኑ ብቻ አይደለም፣ ከዚህ በኋላም የሚቀጥል ነገር ነው። ኢቭን አሁን እንደገለጽኩት የእስረኞቹ መፈታትና እዛ ላይ እያሳየው ነው የሚሉትን ለውጥ እኮ ለሽያጭ ሊያቀርቡ ሶስተኛው ምዕራፍ ወደ ሙሉ ምክር ቤት ቀርቦ ምርጫ እንዳያልፍ ለማድረግ ሶስተኛው ምዕራፍ ፕሮጀክታቸውን ጀምረዋል። ምናልባት እዚህ ላይ ወደ በኋላ ብንመለስበት ይሻላል። ምክንያቱም እዚህ እስካሁን ስለተሰራው ብቻ ሳይሆን
ወደፊት መሰራት ስላለውም ነገር ደግሞ በዝርዝር መናገር ስለሚያስፈልገኝ ወደ በኋላ ልመለስበት ይችላል። እስከ ምዕራፍ 2 ያለውን እንቅስቃሴ ወያኔ ያደረገውን እንቅስቃሴ ለማሳየት ሞክሬያለሁ። ምዕራፍ 2 መጨረሻው ላይ ኩቺ ዛሁን የእስረኞችን መፍታትና አጠቃላይ እንግዲህ እነሱ የሚያሳዩትን የኢቨንት ጠቅላይ ሚኒስትሩ ሪዛይን ማድረግም ሁሉ ለነሱ ያሳየን ነው ያለነው ለሚሉት የፖለቲካዊ ለውጥ እንደ ሽያጭ የሚያቀርቡት ነገር ነው። ስለዚህ እነዚህ ነገሮች ምን ማለት ናቸው? ምን ሊያደርጉ አስበው ነው እነዚህ ነገሮች የሚያደርጉት የሚለውን ተመልሼ ወደ በኋላ መለስበታለሁ። አሁን ባለው ሁኔታ በዚህ ኤችአር 128 ወይም ሃውስ ሬዞሉሽን 128 ላይ በህዝብ ላይ ጭፍጨፋ ያደረጉ ህዝብ ላይ የገደሉ ከህግ ውጪ ራሳቸው የጻፉት ህግም ከዛ ውጪ ሁሉ ወጥተው ወንጀል ለፈጸሙ ሰዎች በዚህ በኤችአር 128 ውስጥ ምን የተካተተ ነገር አለ? አቶ ቴድሮስ ይሄን ብታብራራልንና አቶ ተመስገን ብትከተልበት። So I want to make sure I understand the question very clearly. Temasgen, is the question being with all these people that have been freed or people that have been killed, what does the House Resolution 128 ask for? No. Go ahead. Yeah. What does the content in HR 128 has for those criminal officials who have been part of the killing and the arresting of innocent Ethiopians, Amaras, and who have been leading the genocide that was happening on Amaras and other ethnic groups in Ethiopia? What does the resolution have for those criminals? Okay, that's a very good question, and it's a question that needs to be addressed. So during the negotiation on January 29th, one of the things that we had to do as an organization was prepare a demand letter to give to the office of the majority leader so that demand letter can be given to the Ethiopian government. I chaired that delegation. I was the chairman of the delegation, and our organization prepared the demand letter. There are 5 provisions in House Resolution 128 that are specific to the Ethiopian government that they must do. 5 provisions, and I'll summarize them very quickly. The first one was that they must allow the United Nations Office for Human Rights to come in and do an investigation on the state of human rights in Ethiopia, and they must respond by February 28th, saying that they will allow the Office of High Commissioner for Human Rights from the UN to come in and do an investigation. We're waiting for that answer. Number 2, that they must release all activists, journalists, and opposition figures who have been wrongfully imprisoned. Number 3, that the Ethiopian government has to stop using excessive force, meaning stop arresting and killing of Ethiopians, especially Amaras and Oromos, who have been the ones bearing the brunt of the excessive force by this government, and that they must hold accountable those responsible for killing, torturing, and also abusing the human rights of civilians exercising their constitutional rights through fair and public trials. So number 5 was to repeal or amend the proclamations, such as the Charities and Social Proclamations and the Anti-Terrorism Proclamation of 2009. So one of the things that Wayane is supposed to do is to arrest and hold accountable those people who have killed, tortured, and abused the human rights of Amaras. Now, is that going to happen? We don't know what they're going to do. We've never seen TPLF hold any of their people accountable, but we're in a new territory. But that's what the resolution asks for. Now, there are a few things that's holding TPLF right now, putting their backs against the wall. Number 1 is the February 28th deadline. And if they don't agree that this resolution is going to be put on the House floor for a vote, the reason why they're scared of this is because, they don't want if the UN goes in and investigates the state of human rights, they're going to uncover a lot of bad things. These bad things, they're going to uncover a lot, the torture, the killing, the just excessive abuse of human rights of many Amharas, and then hopefully also investigate the depopulation of Amharas. This can lead to this document. This report can lead to many of these officials being held in The Hague for abuse of human rights. And so
The Geneva Convention. Yes. Correct. Yes. And so you put about 5 points. You said that there are 5 points, but you put only the fourth. Like the first one is about the UN and the release of. The second one is the release of the prisoners, and the third one is excessive force, and the fourth one is accountability about the genocide and things like that. But what is the fifth point, like to have to understand the whole thing, what you are explaining about? So what is the fifth point? And go after that, then you can continue. Yeah. Okay. I apologize. The fifth point about the resolution that is asked for is that they must open up the dialogue, with the Ethiopian people about how to move forward, opening up the space for opposition parties, and moving forward, moving forward so that other political parties can have a space, to join the discussion and how the Ethiopia moves forward. So this was the fifth point. And so you're right. Thank you for letting me know, because that was an important point that I don't want I don't want to forget. So some of these things are very hard to measure. The things that can be measured a little bit is the prisoners who are in jail. Things that can be measured are the repeal or the amendment of those 2 laws that have been used to arrest everybody. For example, the anti-terrorism law of 2009. That's been used all the time to just, label somebody a terrorist, and arrest them, and use that, and then once they're arrested, to torture them. So these are things that can be measured. Another thing that can be measured is, letting the UN in and to do an investigation on the state of human rights. This is something also measurable, right? So these are the contents within that resolution that are applicable to Ethiopia that they must adhere to. And we've gave this demand letter already, and there are dates, specific dates for all these things that we have said that they must do this by the specific date. So we're waiting on their response for all of these things. The release of these prisoners is a positive thing. But one of the things, there are 2 things that they're afraid of. Number one, the UN coming in and investigating, which can lead to, prosecution within the International Criminal Court in The Hague. Number 2 is also the Global Magnitsky Act. The Global Magnitsky Act is a very, very powerful tool. What the Global Magnitsky Act does is that it says that any person who has committed any gross human rights violations, or organizations, not just a person but also organization, can be held accountable anywhere in the world, meaning they can be their visa travel bans for themselves and their families can be banned. Also, their financial assets, bank accounts, savings accounts, investments, land, can be frozen anywhere in the world, not just in America, but also including Europe. And we all know whatever policy America enact, the other partners will follow as well, Canada and also in Europe. So these are the contents of this House resolution as it relates to Ethiopia, and and that's why they're feeling the pressure right now. ተመስገን የምትጨምረው ነገር አለ? በርግጥ መጨመርም ላይሆን ይችላል። በተወሰነ ደረጃ ቴዲ የተናገረውን አጉልቼ ለማሳየት ያህል ነው። ቴዲ እንደዘረዘራቸው እንግዲህ ሰነዱ የሚያካትታቸው ነገሮች ብዙ ናቸው። በዋናነት ግን እንግዲህ ይሄንን ሁሉ ወንጀል በፈጸሙ የመንግስት ባለስልጣናትና ያገዛዙ አካላት ላይ ምን አይነት ነገር ያካትታል ይሄ ረቂቅ ሰነድ የሚለውን አጉልቼ ለማሳየት ፈልጋለሁ። ቀደምም እንደገለጽኩት ቴዲም አሁን ገልጾታል። የግሎባል ማግኒሲቲ አክትን ጉዳይ ገልጾታል። በሰነዱ ውስጥ እንግዲህ ሪኮመንድ ያደርጋል ረቂቅ ሰነዱ የአሜሪካን መንግስት ስቴት ዲፓርትመንት ግሎባል ማግኒሲቲ አክትን ተጠቅሞ የትራንስፓረንሲንና የአካውንታቢሊቲን ጉዳይ ከኢትዮጵያ መንግስት ጋር በተያያዘ በጣም እንዲያደርግ ሪኮመንድ ያደርጋል ረቂቅ ሰነዱ። ይሄ ረቂቅ ሰነድ እንደ ሰነድ ጸድቆ ከወጣ በኋላ ከዛ በኋላ የሰነዱ ሁለተኛው እና ዋናው ምዕራፍ የሚሆነው ከስቴት ዲፓርትመንት ጋር የሚኖር ትስስር ነው የሚሆነው። ከስቴት ዲፓርትመንት ጋር በሚኖር ትስስር እንግዲህ የግሎባል ማግኒሲ አክት ሪኮመንድ የተደረገው ግሎባል ማግኒሲ አክት ተፈጻሚ እንዲሆን በእኛ ጥረት እነዚህን ወንጀለኞች በያሉበት አሳደን መያዝ እንችላለን። ወላ ኢትዮጵያ ወይ የትኛውም የዓለም ክፍል ላይ ቢኖሩ አሳደን መያዝ እንችላለን። ግን ለዛ ግብአት የሚሆነው በጣም ትልቁ ነገር ምንድነው? እነዚህን ወንጀለኞች ሰሩትን በደል እንግዲህ እንደሚታወቀው ከዓለም
አቆራርጠውን ነው ከዓለም ጋር እንዳንገናኝ አፍነው ነው ህዝባችንን እየገደሉ ያሉት። እንደምታውቁ ገለልተኛ ሚዲያ የለም፣ ገለልተኛ የሆነ ይሄንን ጉዳይ የሚያቀርብ አካል የለም። በራሳቸው ሚዲያ በራሳቸው ቅርጽ በፈጠሩት የአጣሪ ኮሚቴ ብለው በፈጠሩት የአጣሪ ኮሚቴ መረጃዎችን እያመጡ እርስ በርስ እየተቀባበሉ ነው እንግዲህ ሪፖርት የሚያቀርቡት። ከነሱ ከሚወጣ ሪፖርት ውጪ ገለልተኛ የሆነ አካል ያጣራው ምንም አይነት ሰነድ የለም። እንግዲህ ዩኤን በዚህ ጉዳይ ላይ ጣልቃ ሲገባ ሁለቱም ነገሮች ቀጥታ ያገናኛቸዋል ማለት ነው። ዩኤን ገብቶ እንደዚህ ገለልተኛ የሆነ ማጣራት ባደረገ ጊዜ የነዚህ ወንጀለኞች የፈጸሙት ወንጀል በሰነድ ላይ ይሰፍራል ማለት ነው፣ ይሰነዳል ማለት ነው። ያኔ ቀጥታ እነዚህ እኮ ተፈጻሚ ይሆናሉ። እንግዲህ ግለሰቦቹ ብቻ አይደለም ከዛ ማጣራት ጋር ተያይዞ ተናሚ ገጥማቸው መንግስቱም የሚፈጠርበት ፖለቲካዊ ጫናም ቀላል አይደለም እንደ መንግስት። ከዛም በላይ ደግሞ ከኢኮኖሚው ጋር በተያያዘ የሚገኘው የገንዘብ እርዳታ ላይ እሱም በራሱ አብሮ የሚጣራ ነገር ስለሆነ የኢንቨስቲጌሽኑ አካል ስለሚሆን እሱም ላይ የሚፈጥረው ጫና ቀላል አይደለም። እነዚህን ነገሮች ለመጨመር ያህል ነው። አሁን ይሄ ሰነድ ከጠቀሳቸው 5 ነጥቦች ውስጥ በተለይ የመጀመሪያ የተወሰነውን እስረኞችን መፍታት ያውም የተወሰኑ እስረኞችን ብቻ በመፍታት ይሄንን ከዚህ ሰነድ ጋር የሚያያዙ ነገሮችን ለመግታት እያደረጉ የሚታየው ጥረት አለ። ስለዚህ ይሄ ነገር ደግሞ እንዳይሆን የሚያሳዩትን እንቅስቃሴ ደግሞ እናንተ የበለጠ አጉልቶ ለማሳየት ተጨማሪ ያሰባችሁት በእናንተ በኩል በአማራ አሶሲዬሽን ተበኩል ተጨማሪ ነገር እንቅስቃሴ የሚደረግ ነገር ምን አለ? ወያኔዎቹ የእናንተን እንቅስቃሴ ለመግታት ቅድም ካስቀመጥካቸው 5 ነጥቦች ውስጥ እስረኞችን መፍታት ጀምረዋልና ይሄንን እንቅስቃሴ ለማገድ የሚነሱበት ነገር አለ። ስለዚህ ከዛ ካውንተር እናንተ ደግሞ የምትሄዱት እንቅስቃሴ ምንድነው? Teddy, let's go ahead and address this question. Go ahead. Yeah, I was addressing it. ቀደም ለመግለጽ እንደሞከርኩት ከዚህ ረቂቅ ሰነድ ጋር በተያያዘ የሚያደርጉት ዘመቻ ሁለተኛው ምዕራፍ ተጠናቋል። ረቂቅ ሰነዱ እንዲጸድቅ ግፊት የሚያደርጉት አካላት የኛን ድርጅት ጨምሮ ማለት ነው፣ የአማራውን እንቅስቃሴ ጨምሮ ማለት ነው፣ በድል ተወጥቶታል። ከዚህ በኋላ ሶስተኛው ምዕራፍ የሚሆነው ይሄ ረቂቅ ህግ ሆኖ እንዲወጣ በሙሉ የምክር ቤት ምርጫ ይቀርባልና በቅርቡ እነሱ ከመቅረቡ በፊት እነዚህ እንግዲህ የተጠየቅናቸው ነገሮች ይሄን ሁሉ ለውጥ አምጥተናል፣ ይሄን ሁሉ እስረኛ ፈተናል፣ ይሄን ሁሉ እስረኛ ፍቱ አላችሁን፣ ከሌን ፍቱ አላችሁን፣ ይሄው ፈተናል። ሊጠቅሱትም ይችላል። ጠቅላይ ሚኒስትራችን እንደዚህ ሪዛይን አድርገዋል፣ እንደዚህ አይነት የፖለቲካል ለውጥ ልናመጣ ነው፣ እንደዚህ አይነት ሪፎርም እያካሄድን ነው እያሉ እነዚህ አሁን እየተደረጉ ያሉት ነገሮች ለሽያጭ ያቀርቧቸዋል። ከአሜሪካ መንግስት ጋር እንዲሁም ደግሞ ከኮንግረስ አባላት ጋር ለሽያጭ ያቀርባሉ። ይሄንን እንደሚያደርጉ በግልጽ ከስትራቴጂ እስከ ትግበራ ድረስ ኦልሬዲ ጀምረውታል። እንደምታውቁት ካሳ ተክለ ብርሃን አምባሳደሩ ማለት ነው ኮንግረሶችን ማነጋገር ጀምረዋል። ወርቅነህ ገበየሁ፣ ካሳ ተክለ ብርሃን፣ ነገሬ ሌንጮ እነዚህ ሶስቱ በአንድ ላይ ሆነው በዩኤን የአሜሪካን አምባሳደር ኒኪ ሃሊን አነጋግረዋል። ይሄ ሁሉ እንግዲህ ያንን እንደዚህ አይነት ለውጥ እያመጣን ነው የሚሉ አንድምታዎችን ለማሳየት ነው። ቀጥታ መጣው እዚህ ዘመቻው ዋናው የባትል ግራውንድ እዚህ እንደሆነ ዋናው እነሱ ላይ ጫና ያደረሰባቸው ያለው ነገር እዚህ እንደሆነ ስላወቁት ኃይላቸውን ወደዚህ አዙረዋል። ይሄም ብቻ ሳይሆን እንግዲህ እነዚህ ታፕ ኦፊሻልስ ናቸው፣ ዋና የመንግስት አካላት ናቸው በዚህ እንትን ውስጥ እየተሳተፉ ያሉት። በእነሱ ስር ደግሞ አጠቃላይ በእነሱ ፑርሻ የሚኖሩ የተለያዩ ድርጅቶችን እያስተባበሩ ነው። ባለፉት እንኳን እንደሰማችሁት አሁን እዚህ የኢትዮጵያ ህዳሴ ምክር ቤት አባላት እንደዚህ HR 128ን የሚቃወም እንቅስቃሴ ሞክረዋል። ይሄ ሁሉ እንግዲህ የኢትዮጵያ መንግስት ደረሰበት ጫና አንፃር ከተቻለ ይሄ ረቂቅ ሰነድ እንዳይቀርብ ይሄን ሁሉ ለውጥ አድርገናልና ለምንድነው ከዚህ በኋላ ረቂቅ ሰነድ የሚያስፈልገው? ለምንድነው ህግ መውጣት የሚያስፈልገው? ይሄን ለውጥ እንድንታመጣ ነበር የምትፈልጉት፣ ይሄው ለውጥ አምጥተናል ወደሚል አዝማሚያ ያለው እንቅስቃሴ እያደረጉ ነው። ካልቻሉ ግን ለኮንግረስ አባላት በተለይ ደግሞ እስካሁን ለኮንግረስ ለዚህ ለረቂቅ ሰነዱ ድጋፍ ያሳዩ ከ75 በላይ ኮንግረስማኖች አሉ። እነሱን ታርጌት ያደረገ ከዛም በላይ ደግሞ ስለ ረቂቅ ሰነዱ ምንም ያልሰሙና እንደ አዲስ ሁሉም እየሄደ የሚያገኛቸውን ኮንግረስማኖች እነሱም እየሄዱ ስለ ረቂቅ ሰነዱ ይሄ ረቂቅ ሰነድ የኢትዮጵያንና ህዝብና የአሜሪካን ህዝብ ግንኙነት የሚያሻክር ነው፣ በውሸት መረጃ ላይ የተመሰረተ ነው፣ አገሪቱን ሊያፈርሱ የሚፈልጉ ኃይሎች በሰጡት መረጃ ላይ የተመሰረተ ነው የሚሉና መሰል ነገሮችን መረጃ በማቀበል ይሄ ረቂቅ ሰነድ ተመርጦ ህግ ሆኖ እንዳይወጣ የተለያዩ ሙከራዎች እያደረጉ ነው። ሶስተኛው ምዕራፍ እንቅስቃሴያቸውን ጀምረዋል ማለት ነው። በጣም አጠናክረው
ከለቢስ ፋርሙም ያንን ከሚከፍሉትም በላይ አሁን ዋና የመንግስት አካላት በመዋቅር ውስጥ እንግዲህ በሚኒስተር ደረጃ ያሉ በአምባሳደር ደረጃ ያሉ ባለስልጣናት ሁሉ የሚሳተፉበት ዘመቻ ተጀምሯልና ከኛ በኩል ደግሞ በጣም የተጠናከረ ነገር ያስፈልገናል። ይሄንን ለመመከት እስካሁን ድረስ እንደተመጣበት ከዚህም በላይ በጣም ተጠናክሮ መቀጠል ያስፈልጋል። የአማራ ማህበር በሰሜን አሜሪካ በዚህ በኩል መላ የአማራ ድርጅቶችን የአማራ ተወላጆችን ይሄ ሰነድ እንደ ህግ ቢወጣ ህዝቤን አገሬን ይጠቅማል፣ ወንጀለኞችንም ተጠያቂ ያደርጋል፣ አምባገነን መንግስትም ተጠያቂ ያደርጋል ብለው የሚያስቡ ኢትዮጵያውያን ሁሉ በዚህ እንቅስቃሴ ውስጥ ተሳትፎ እንዲያደርጉ ጥሪ ያቀርባል። ጥሪ ማቅረብ ብቻ አይደለም፣ በተለይ ደግሞ በአማራው እንቅስቃሴ በኩል በአማራው ተጋድሎ እንቅስቃሴ በኩል ተሳትፎ የሚያደርጉ ድርጅቶችን፣ ሚዲያዎችን፣ እንዲሁም አክቲቪስቶችን፣ ጋዜጠኞችን ያሳተፈ አንድ የአማራ የአድቮካሲ ግብረ ኃይል እያቋቋምን ነው። እንግዲህ ሰኞ ከሚቀጥለው ሰኞ ጀምሮ ስራ የሚጀምር ይሆናል። ቀጥታ ይሄ ሶስተኛው ምዕራፍ ካምፔናችንም እኛም በጣም አጠናክረን የምንቀጥል ይሆናል። ሁሉም ግን እንግዲህ በዚህ አጋጣሚ ለሁሉም ጥሪ ማቅረብ የምንፈልገው ይሄ ጉዳይ የሁላችንም ጉዳይ ነው። እስከዚህ ድረስ ተመጥቷል። ይሄን ያህል ለውጥ አምጥቷል። ከዚህም በላይ እንግፋው። እያንዳንዷ የምናሳድራት ጫና ምን አይነት ለውጥ እያመጣች እንደሆነ እያየን ነው። መደበኛ ኑሯችንን እየኖርን ነው ይሄንን እያደረግን ያለ ነው። ጀግኖች መሪዎቻችን መሬት ላይ እየተዋደቁ ነው። ለኛ ሲሉ ደማቸውን እያፈሰሱ ነው። ይሄንን ካምፔን በመቀላቀል የመጨረሻውን የድል ውጤት እንድንሰማ ለሁሉም ይሄን ድምጽ ለሚሰማ ሁሉ ጥሪ ያቀርባለሁ። በእኛ በኩል ይሄንን ድጋፍ ለማድረግ እኛ ጋር አብሮ ለመስራት ለሚፈልጉ እኛን ሊያገኙን ይችላሉ። info@amara.america.org ላይ ኢሜል ቢያደርጉልን ቀጥታ ምን መሰራት እንዳለበት ለመግለጽ ዝግጁ ነን። ግዴታኛም ብቻ ኮሙኒኬት ማድረግ የማያስፈልግም። አሁን ከሁሉም የአማራ ድርጅቶችና ሚዲያዎች ጋር ግንኙነት ስላለንና ከሁሉም ጋር በትስስር አብረን እየሰራን ስለሆነ በሚቀርቡትና አጠገባቸው ያለን የአማራ ድርጅት በዚህ ጉዳይ ላይ ቢያነጋግሩ ቀጥታ የዚህ ካምፔን አካል ሊሆኑ እንደሚችሉ በዚሁ አጋጣሚ መግለጽ ፈልጋለሁ። አቶ ቴድሮስ, you have 2 minutes if you have any conclusion or if you have any point what you want to raise. Yeah, thank you. One of the things that we want to be clear is Amara Association of America was established to support our heroes back home who are putting their life on the line. And we are not going to stop working, doing the work that we've been doing since we started. Every time that we see our people back home standing up to this brutal regime, it energizes us, it inspires us to continue to do what we're doing. So I know that much of the work that we've talked about today, or much of the discussion, centered around House Resolution 128. But we also want people to understand that we are also equally working just as hard on Senate Resolution 168, which is another resolution in the U.S. Senate. So we are working, maybe one day we'll have an opportunity to cover that topic. We have been in discussion with the United Nations office as well. We've had several rounds of meetings with the United Nations. We have been engaged with the State Department as well. So we want people to know that we are doing all this effort because we know we have power here. We have power here because this is the most powerful country in the world that has influence in Ethiopia. It has influence with these officials. So if we are organized, as Amaras here, we can make a huge difference for our people. So, I know sometimes because we're so far away, we don't think that, we can make a difference, but we can make a difference. Our efforts in this very short period of time has made a difference for our people. So, we want people here to pick up their phones and call their representative and ask them to co-sponsor House Resolution 128. It takes less than 2 minutes. They can Google their House of Representatives. Just Google, find my representative, put their zip code in, find out who the representative is, make a phone call. That phone call would not last more than 2 minutes. So we help people do that. And like Tamaskana said, if they have any questions, they can reach out to us at info@amaraamerica.org. And our organization would be more than happy to walk them through that process. በጣም አድርጌ አመሰግናለሁ አቶ ቴድሮስ ትርፌ እንዲሁም አቶ ተመስገን መንግስቱ ለሰጣችሁን ጊዜና ላደረጋችሁልን ማብራሪያ እየሰራችሁት ላላችሁትም ሀገራችሁንና ወገናችሁን በተመለከተ እየፈጸማችሁት ላላችሁት ተግባር እናመሰግናለን። በእኔና በስከዳር እንዲሁም በአድማጮቻችን ስም በዚሁ ልሰናበታችሁ። በእነዚህ ሁኔታዎች ላይ እንገናኛለን ብዬ አስባለሁ። በሌላ ጊዜ እስከምንገናኝ ድረስ ደህና ሁኑ። እግዚአብሔር ይስጥልን። እንዲህ ዳምኖ የዘነበ እንደሆነ እንዲህ ጨሶ የነደደ እንደሆነ
እኔንጃ ያመዱ ማፍሰሻ ቦታ ወዴት ይሆን ነው የማያቋርጥ